ሰላም ሰላም ውድ የቅመሟ ዩቲዩብ ፋሚሊዎች እንዴት ናችሁ? ሁሉ ሰላም ነው? ደህና ናችሁ አላችሁ? እንዴት ናችሁ? ውድ የቅመሟ ዩቲዩብ ፋሚሊ በሙሉ ሰላም ሰላም ብለናል። ፕሊስ ላይክ ሰብስክራይብ እያደረጋችሁ ሰፖርት አድርጉኝ ማለት ነው። ወደፊት መስራት መለወጥ እፈልጋለሁ። በምንም ነገር ላይ ተስፋ መቁረጥ አልፈልግም። አንዱ ባይሳካ አንዱን መሞከር እፈልጋለሁ ማለት ነው። እና ዛሬ የሆነ ነገር ላወራ መጥቻለሁ። ያው እኔ ሁሌ አወራለሁ ትላላችሁ፣ ሁሌም አወራለሁ እና ግን ዛሬ ምንላችሁ መሰላችሁ የመጣሁት አንዳንድ ሰዎች ስለ ዩቲዩብ ብዙ ጊዜ ከኔ ጨምሮ የማንረዳው ትልቅ ነገር አለ። እሱም ምንድነው ዩቲዩብ ላይቭ ላይ ስንቀመጥና ዩቲዩብ ስንጀምር ሌላ ነገር ምናምን አርገው የሚያስቡ በኔጌቲቭ አስተሳሰብ የሚያስቡ ብዙ ሰዎች አሉ። እና ያው እኔ ደግሞ በተረዳሁት ልክ ሰው በተረዳው ልክ ነው የሚናገረውና በተረዳሁት ልክ አንዳንድ ነገር ልል መጥቻለሁ ማለት ነው። እሱ ምንድነው እኛ ላይቭ ላይ ወተን የምንቀመጠው ብዙ ጊዜ ሰዓት ለማስቆጠር ሰብስክራይብ እንትን ለማለት እና በጣም መልካምና ጥሩ ቤተሰብ ለማፍራት ነው። በጣም መልካምና ጥሩ ቤተሰብ ለማፍራት ነው እዛ የምንቀመጠው ማለት ነው። አንዳንድ ሰው ላይቭ ላይ መጥቶ በኮሜንት ትላንትና እንደውም ባልሳሳት በኮሜንት አንድ ሰው የሆነ ነገር ብሎ ጽፎ ነበረ። የሆነ ወንድሜ ስደት ላይ ነው ያለው። ስደት ላይ ሆኖ ዩቲዩብ እየሰራ ነው። ጎበዝ ስራ በርታ፣ ወደ ኋላ እንዳትል ጎበዝ ምናምን ብዬ ማበረታታው በምነግረው ሰዓት የሆነ ሰው ገብቶ ምንድነው ያለው? አንተ ለወንድ ልጅ አይደለክ እንዴ? እንዴት ሰርተህ አበላም? እንዴት ዩቲዩብ ላይ ምናምን እንዴት እንደዚህ እንትን ትላለህ? ወንድ ልጅ እኮ በጉልበቱ ነው ሰርቶ የሚበላው ምናምን አለ ማለት ነውና ይሄ ዩቲዩብ ማለት ጉልበት ይጠይቃል። ባይዘው ጉልበት ይጠይቃል፣ ጀግንነት ይፈልጋል፣ በጣም ጠንካራነት ይፈልጋል፣ ትግስት ይፈልጋል። እና ምን ልላችሁ ፈልጌ ነው ይሄ እንዴት ነው የሆነ የሌላ የመልኮስኮስ ምናምን አይነት እኔ ቃሉን ባላቀውም የመልኮስኮስ አይነት ወይም የበታችነት ወይም ሌላ ፍለጋ አርጋችሁ ብዙ ሰዎች የምታስቡ ሰዎች አይደለም። ዩቲዩብ ማለት በጣም ትልቅ ድርጅት ነው። ጎበዝ ሆኖ ለሰራበት ጀግና ሆኖ ለሰራበት ሰው በጣም ትልቅ ድርጅት ነው። ትግስት ይፈልጋል፣ በጣም ትግስት ያስጨርሳል። ማለት እንዴት ነው ጀግና ልንሆን ይገባል። ዩቲዩብን ጎበዝ ሆኖ ሞኒ አርጎ ጥቅም ላይ የሚያወለው ጀግና ሰው ነው ብዬ ነው የማስበው። ምክንያቱም በጣም አድካሚ ነው እና ባይዘዌይ ቪዲዮ ወይም ድምጼ ካልተሰማችሁ ይቅርታ አድርጉልኝ። ራሴ በስልኬ ነኝ እየቀረጽኩት ያለሁት ይሄንን ቪዲዮ ማለት ነው። እና ዩቲዩብን ስሩ፣ ጎበዝ ሁኑ፣ ተስፋ ትቁረጡበት። ጎበዝ ጀግና ሆናችሁ ተሰራችሁበት ዩቲዩብ ትለወጡበት አላችሁ። እኔ ብዙ ሰዎች ተለውጠው ባይኔ አይቻለሁ በዩቲዩብ ማለት ነው። እና እንደሌላ ነገር ደግሞ አርጋችሁ የምታስቡት ዩቲዩብና ላይቭን አይደለም። ነገ ለመለወጥ ነገ የተሻለ ነገር ለማግኘት ነው እኛ እዛ ላይ የምንቀመጠው ማለት ነው። እና ውድ ፋሚሊዎቼ በጣም በጣም እወዳችኋለሁ፣ በጣም አከብራችኋለሁ። ፕሊስ ላይክ ሰብስክራይብ እያደረጋችሁ አበረታቱን ማለት ነው። አበረታቱን። በጣም የሚደነቁ የማዳም ቅመሞች አሉ። በጣም ማለት ነው። ሌሊት ቀን የማዳም ቤት ሲያደክማቸው ሲሰሩ ሲለፉ ውለው ሌሊት ደግሞ ላይቭ ላይ ቁጭ ብለው የሚያመሹ ከኔ ጨምር ላይቭ ላይ ቁጭ ብለው የምናመሽ እንቅልፋችን እንደዚህ እየደፋን ቁጭ ብለን የምናመሽ ልጆች አለን። በጣም ጀግንነት ነው ይሄ። እንደዚህ ተቀምጠው እኛ በእርግጥ አሁን ገና ዩቲዩብ ሳይሆን ገና ኢሜል ነው ያለን። ዩቲዩብ ቻናል ሳይሆን ያለን ኢሜል ነው፣ ገና ነው። ወደፊት ግን በቆራጥነት በጀግንነት እንሰራበታለን ብዬ ተስፋ አደርጋለሁ። አንዱ ባይሳካ ሌላ እንጀምራለን። እና ምን ልላችሁ ነው እንግዲህ እኔ ብዙ ወሬ አልችልም ማለት ነው። እለፈልፋለሁ እንጂ ብዙ ቃላቶች እንትን አልልም ማለት ነው። ለማንኛውም እንጎብዝ፣ እንስራ፣ እንጠንክር ፋሚሊዎች። ተስፋ አንቁረጥ። ኔጌቲቭ አስተሳሰቦች ቢመጡብንም አይ ዶንት ኬር እያለን ወደ ኋላ እየተውን ባላየ እያለፍን እንስራ እና እርስ በራሳችን ደግሞ እንበረታታ። ሌሊት ላይቭ ላይ ቁጭ ብለን አምሽተን ሰው ስንዘይር እያደርን እንቅልፍ ሳንተኛ በትንሽ ነገር ተስፋ መቁረጥ የለብንም። ሰዓቱ ተስፋ ያስቆርጣል። አዎ
ሰብስክራይብ እንኳን ኢትስ ኦኬ በጣም ቀላል ነው፣ ግን ሰዓቱ ትንሽ ተስፋ ያስቆርጣል። ግን ተስፋ አንቆርጥም፣ መቼም ቢሆን ተስፋ አንቆርጥም። ለምንም ነገር እጅ አንሰጥም፣ እንጎብዛለን፣ እንሰራለን፣ ባለን አቅም እንሞክራለን ማለት ነው። ጋይስ ስለተከታተላችሁ ስለምታዩኝ ቪዲዮ ስለምታበረታቱኝ በጣም አመሰግናለሁ ማለት ነው። እና ፕሊስ ኔጌቲቭ አስተሳሰቦች ያላቸውን ሰዎች ወደ ኋላ ትተን ወደፊት እንገስግስ ማለት ነው። አመሰግናለሁ ስለተከታተላችሁኝ።